እነዚህ ሶስት ሰዎች ህይወታችሁ ላይ ካሉ በእርግጠኝነት እናንተ ደስተኛ አይደላችሁም ወይም ደግሞ ህይወታችሁ የምትፈልጉበት ደረጃ ላይ አይደላችሁም። አንደኛ እናንተን በቀልድ እያስመሰሉ ኮንፊደንሳችሁን የሚሰብሯችሁ ጓደኞች ወይም ደግሞ ሌሎች ሰዎች። ብዙ ሰዎች በቀልድ እያስመሰሉ እየቀለዱ እኛን ሞራላችን ይሰብሩናል። እኔ ለራሴ እድሜ ልኬ እንደዛ እየቀለዱ የተረቡኝ የተሳለቁብኝ አንተ እንደዚህ ነክ ያሉኝ ሰዎች እስካሁን ሳስበው በጣም ያ የተናገሩኝ ነገር ህይወቴ ላይ ኮንትሮል አድርጎኝ ነበረ። ስለዚህ እነዚህ አይነት ጓደኞች ካሏችሁ ወይም ሰዎች ህይወታችሁ ላይ ካሉ አስወጧቸው። ሁለተኛ እናንተን ቫልዩ የማያደርጉ ሰዎች፣ የእናንተ ሰዓት የማያከብሩ ሰዎች፣ የእናንተ ዓላማ የማያከብሩ ሰዎች ካሉ ከህይወታችሁ አስወጧቸው። ምክንያቱም ከነሱ ጋር ሆናችሁ ትልቅ ደረጃ መድረስ አትችሉም። ሁሌም ዓላማችሁ ለማድረስ ስትሞክሩ እነሱ ሰዎች ተነስተው እናንተን ዝቅ ለማድረግ ይሞክራሉ። ሶስተኛ እናንተ ለመፈቀር ከባድ እንደሆናችሁ የሚያስመስሉ ሰዎች፣ የሚገባችሁን ፍቅር የማይሰጧችሁ ሰዎች፣ እነዚህ ሰዎች ከህይወታችሁ ማስወጣት አለባችሁ። ምክንያቱም አብዛኞቻችን ብቸኝነትን እየፈራን ከማይገቡ ሰዎች ጋር እየዋልን ነው። ፍቅር እንድናገኝ ሌሎችን ሰዎች እየለመን ነው። ስለዚህ ፍቅር ለማግኘት የምትለምኑ ከሆናችሁ እነዚህ ሰዎች ከህይወታችሁ ማውጣት አለባችሁ። ምክንያቱም የእናንተ ሰዎች አይደሉም። ግልጽ እንናገር ከተባለ ማለት ነው እኔ በዚህ ቅርብ ወራት ራሴን በጣም ነው ያወቅኩት። ላለፉት አመታት ራሴን አላውቀውም ነበረ። በብዙ ፈተናዎች ደግሞ አልፌያለሁ። በጣም ብዙ ቻሌንጆች አጋጥመውኛል። እነዛ ቻሌንጆች ደግሞ እኔን የበለጠ ሰው ነው ያደረጉኝ፣ ራሴን እንድወድ ማለት ነው፣ ራሴን በደንብ እንዳቅ። አሁን ሆኜ ሳስባቸው የማስባቸው ነገሮች አሉ። አዶናይ እነዚህ ከባባድ ነገሮች ያለፍካቸው ለካስ ለበጎ ነበረ። ለካስ አንተ አሁን ያለህበት ደረጃ ለመድረስ ነበረ። እነዚህ ሁሉ ቻሌንጆች ሳያቸው ማለት ነው ራሴን የበለጠ እንዳፈቅር ያደርገኛል፣ ከራሴ ጋር ፍቅር እንዲይዘኝ ማለት ነው። because ብዙዎቻችን ራሴን እወዳለሁ እንላለን፣ ግን ራሳችን አንወድም። ምክንያቱም ራስን መውደድ ማለት ለራስ የዋህ መሆን ነው፣ ራስን ማክበር ነው፣ ራስን መቀበል ነው፣ ራስን ማቀፍ መቻል ነው። ብዙዎቻችሁ ራሳችሁን ታቅፋላችሁ። ራሳችሁን ማታቅፉ ከሆነ ራሳችሁን አትወዱም። ለራሳችሁ የዋህ ካልሆናችሁ እንዴት አድርጋችሁ ራሳችሁን ትወዳላችሁ? ገባችሁ? በምታሸንፉበት ቀን ብቻ ሳይሆን በምትሸነፉበት ቀናትም ለራሱ ራሳችሁን አቅፋችሁ ማለት ነው hey it's okay I got you it's all right። ሰውም እየሰደባችሁ እያለ ሰዎች ደካማ ናችሁ እያሏችሁ እያሉ ማለት ነው it's okay I love you I'm here with you ካንተ ጋር አለሁኝ ካንቺ ጋር አለሁኝ። ይህ ነው ለራስ ፍቅር ማለት። ይህ አልሰጠሁትም ነበር ለራሴ። ራሴን ወደዋለሁ እያልኩኝ ለብዙ ጊዜያት ራሴን አሰቃይቻለሁ which is ስፖርት እየሰራሁኝ ሰውነቴን እያሻሻልኩኝ እነዚህ የራስ ፍቅር መስለውኝ ማለት ነው። ግን የራስ ፍቅር ማለት ይሄ አይደለም። ስለዚህ ራሳችሁን የምታፈቅሩ ከሆነ ማለት ነው ራሳችሁን ትረዳላችሁ ማለት ነው። ለራሳችሁ የዋህ ናችሁ ማለት ነው። ከዛ ህይወታችሁ እንዴት እንደሚቀና ታያላችሁ። እውነቴን ነው የምላችሁ። ህይወትሽ ካስጠላሽ፣ መልክሽ ካስጠላሽ፣ ያለሽበት ደረጃ እንዳለ በአጠቃላይ ራስሽን መቀየር የምትፈልጊ ከሆነ አሁን የምነግርሽ ነገር ልብ ብለሽ ስሚ። መስማት ማትፈልጊ ከሆነ ስክሮል ማድረግ ትችላለሽ። ሌሎች ሰዎች አሉ እየደነሱ ማየት ትችላለሽ። ምክንያቱም ከልቤ ሆኜ ላግዝሽ እየፈለኩኝ ነው። አንድ ነገር ልንገርሽ። አንቺ እየተሰቃየሽበት ያለበት ምክንያት፣ ራስሽን እየጠላሽበት፣ ህይወትሽን እየጠላሽበት ያለው ምክንያት is because ያላወቅሽው አንድ ነገር አለ። ያ አንድ ነገር ደግሞ እቺ ዓለም ህልም እንደሆነች ነው። ያንቺ ህይወት ህልም ነው። እኔ ያንቺ መስታወት ነኝ። አሁን ልብ ብለሽ እየሰማሽኝ ከሆነ ወዳንቺ እውነታ ጠርተሽኛል ማለት ነው። እዚህ ዓለም ውስጥ ኮኢንሲደንስ የሚባል የለም። ልብ ብለሽ እየሰማሽኝ ከሆነ እስካሁን ቪዲዮ ካላጠፋሽው አሁንም ለራሱ ቪዲዮን ካላጠፋሽው አሁንም ለራሱ ደብሮሽ ታልፊ ነበር። ካላጠፋሽው አሁንም ለራሱ እግዚአብሔር ይህ ቪዲዮ እንድታዩ ስለፈለገ ነው። አንድ ነገር ነግርሽ ፈልጋለሁ። ይህ የምታየው ዓለም አንቺ ዓለምሽ ማለት ነው it's a movie ፊልም እንደሆነ ታውቂያለሽ። ይህ ዓለም ህልም ነው። አሁን የምነግርሽ ነገር አዶናይ እብድ ነው፣ አዶናይ ምን አባዬ እየተናገርክ ነው፣ ምን እያልክ ነው ልትይ ትችያለሽ። ግን you're creating your movie። አንቺ የህይወትሽ አክተር እንደሆንሽ ረስተሽዋል። ምሳሌ ልስጥሽ። ወደ ሲኒማ ቤት ስትገቢ ማለት ነው ሙቪ ታያለሽ አይደለ? ከዛ ሙቪ ያየሽ ያለ መቀየር ፈልጋለሁ
አልሽ እንበል ወይም ደግሞ እንዳለ በአጠቃላይ እዛ ያሉ ሰዎች ሙቪውን መቀየር ፈለጉ። ከዛ አንቺ ቁጭ ብለሻል ሙቪውን እያየሽ ማለት ነው። እንቀይረው ይህ ሙቪ ተባለ። እሺ እንዴት አድርገን እንቀይረው አናቅም። እንዳለ ሲኒማ ውስጥ ያለ ሰው እንዴት አድርገው ሙቪውን እንደሚቀይሩት አላወቁም። ስለዚህ ምን ማድረግ ጀመሩ? ግድግዳው ሄዶ መዋጨር ጀመሩ። ግድግዳውን መቀየር ሞከሩ፣ አልተሳካላቸውም። አረ ሙቪ ቀይሩልን። ከዛ መናደድ ጀመሩ። ግድግዳውን ይመቱታል። የታባቱ ሙቪ፣ አረ በእናታችሁ ቀይሩልን። ከዛ መጨናነቅ ይጀምራሉ ምናምን። ኢማጂን አድርጊው እያልኩሽ ነው። መጨናነቅ ይጀምራሉ። እንዴት አባታችን አድርገን ነው ይህ ሙቪን ምን ቀይረው? አረ ባካችሁ እናንተ ምን አይነት ሲኒማ ቤት ነው ይሄ? ምን አይነት ናችሁ እናንተ? መጥፎ በቃ በጣም ይኸው በእናንተ ምክንያት ይኸው እየተናደድን ነው። አረ እናንተ ለምንድን ነው ማትቀይሩልን? ምናምን እያላችሁ እየተናደደው እንዳለ ማለት ነው ሲኒማ ቤት ውስጥ። ከዛ አንቺ ቁጭ ብለሽ እያየሽ ነው። አንቺ ሌሎቹ የማያውቁት ነገር አንድ ነገር ታውቂያለሽ። አሁን የምነግርሽ ነገር ሌሎቹ ግድግዳ ላይ ተለጥፈው ግድግዳውን እየቧጨሩ እያሉ ሙቪውን ለመቀየር ማለት ነው ፊልሙን ለመቀየር አንቺ ምንድነው ማድረግ የምትጀምሪው? ዞርቲና ዞር ብለሽ ፕሮጀክተሯን ታያታለሽ። ፕሮጀክተሯ ፊልሙ እያንጸባረቀች ነው ያለችው። ለካስ ሙቪው ግድግዳው ላይ አልነበረም፣ ሙቪው ፕሮጀክተሯ ላይ ነበር። አሁን ይህ ወደ ትክክለኛ ህይወት ወደ አንቺ ስታመጪው አንቺ ህይወትሽ መቀየር ከፈለግሽ ወይም ደግሞ ሙቪሽ ያንቺ ፊልም መቀየር ከፈለግሽ ፕሮጀክተሯን መመልከት ይኖርብሻል። which is አይምሮሽ አይኖችሽ ያንቺ ፕሮጀክተር ናቸው። አንቺ ህይወት ውስጥ ያሉ ሰዎች እንዳለ አክተሮች ናቸው። እነዚህ ሰዎች አንቺ ነሽ የጠራሻቸው። ያንቺ ህይወት አክተር አንቺ ነሽ። ያንቺ ህይወት ፕሮዲውሰር አንቺ ነሽ። እየሰማሽ ነው አይደል? ልብ ብለሽ ያንቺ ፕሮዲውሰር አንቺ ነሽ። እነዚህ ሰዎች ደግሞ ወደ ህይወትሽ ጠርተሻቸዋል። የጎዱሽ ሰዎች፣ የከዳሽ ፍቅረኛ፣ በር የዘጉብሽ ሰዎች፣ ኢቭን ፋሚሊዎችሽም ቢሆኑ መርጠሽ ነው የመጣሽው ወደ እነሱ። አታውቂውም፣ ምክንያቱም ረስተሽዋል። አሁን እየነገርኩሽ ያለሁት ነገር አሮና ምንድነው እየተናገርክ ያለው ልትይኝ ትችያለሽ፣ ግን this is it። እንዳለ ያንቺ ህይወት ዲዛይን እያደረግሽ ነው የምትገኘው፣ ፕሮጀክት እያደረግሽ ነው። ስለዚህ ህይወትሽን በአጠቃላይ መቀየር ከፈለግሽ ፕሮጀክተርሽን ቀይሪ። ፕሮጀክተሯ ላይ ሂጂና ሲዲውን ሌላ አውጥተሽ ከዛ ሌላ ሲዲ አስገቢ። አዲስ ሙቪ ይከፈታል። 99% ካንቺ ጋር ያሉ ሰዎች ተሰብስበው ግድግዳ እየመቱት ያሉት ግን እንዳለ በንዴት በቁጭት በረብሻ ራሳቸውን እያሳመሙ እያጨናነቁ ይኖራሉ። አንቺ ግን you're so smart. what do? you go back there and you change it. ፕሮጀክተሯ ላይ ትሄጂና ሲዲዋን ትቀይሪያለሽ። ከዛ ፈታ ብለሽ ማየት ትጀምሪያለሽ። ሌሎች ሰዎች ከዛ ይደነግጣሉ። እንዴት አረግሽው ይሉሻል። which is ሀብታም ስትሆኚ፣ ታዋቂ ስትሆኚ፣ ውበትሽ ሲጨምር እንዴት አረግሽው? እኛ እኮ እምቢ ብሎን ነበረ። እንዴት አረግሽው? እየነገርኩሽ ያለውሽ ነገር እየገባሽ ነው? That's how I changed my life. Because you don't understand this. አንቺ ዓለም ህይወት ማለት ነው ፊልም እንደሆነች ስለማታቂ ከነሱ ጋር ተሰብስበሽ ግድግዳ እየመታሽ ነው ያለሽው። አሁን wake up. This is the matrix. Wake up. This is not real. You can create anything you want. እነዚህ የምታያቸው ነገሮች ማለት ነው ይህ መጽሐፍ ግድግዳ ይህ ማለት ነው ኢነርጂ እንደሆነ ታውቂያለሽ። ኢነርጂ ምን ማለት ነው? ይህ አተም ነው፣ በፍጥነት የሚንቀሳቀስ አተም። በፍጥነት ከመንቀሳቀሱ በላይ ማለት ነው እንደዚህ እንጨት ይመስለናል፣ አትክልት ይመስለናል፣ መጽሐፍ ይመስለናል። which is እኛ ሪያሊቲ ማለት ነው 0.03 ምናምን ነው 0.035% ሪያሊቲ እናያለን። ሌላው የተቀረው 99.9 ምናምን ግን የማይታይ ነው። which is ማለት ነው እየገባሽ ከሆነ ይህ የፈጠርሽው አንቺ ነሽ። ህይወትሽ የፈጠርሽው አንቺ ነሽ። በአጠቃላይ እንዳለ ሰውነትሽ የፈጠርሽው አንቺ ነሽ። ምክንያቱም ማለት ነው ያንቺ አክተር ያንቺ ፕሮዲውሰር ከሆንሽ የፈለግሽውን ነገር ዲዛይን ሞልድ ማድረግ ትችያለሽ። ሀብት ከፈለግሽ እድሎች ማመቻቸት ትችያለሽ። ምክንያቱም we can create anything. This is like magic. 99% የማይታይ ዓለም እዚህ ዓለም ውስጥ 99% በአይናችን ማየት አንችልም።
ከዚህ 99% አውጥተን ነው እንግዲህ የምንመኘው ሰውነት የምናመጣው። የምንመኘው ታዋቂነት ይሁን ሀብት ይሁን የምትፈልጊው ነገር የምታመጪው ከዚህ ነው። የምትመኘው ባል የምታመጪው ከዚህ 99% የማይታይ መንፈሳዊ ህይወት ነው። አንቺ ግን 0.035% የምትታይሽ ሪያሊቲ ወይ ደግሞ እቺ ግድግዳ እየመታሽ ነው ያለሽው። የዛ ግድግዳ ጥፋት ያንቺ ጥፋት እንደሆነ ረስተሽ ግድግዳውን እየወቀስሽ የሲኒማ ቤት አለቃውን እየሰደብሽ እየተናደድሽ እየዋልሽ ነው። so hey calm down, sit down, you need to sit down. ቁጭ በይና ማለት ነው ራስሽን ተመልከቺ። ማርያምን ነው የምልሽ because it's all here. ፕሮግራም ተደርገሻል። you need to wake up. ፕሮግራም ተደርገሻል ደሃ እንድትሆኚ። ፕሮግራም ተደርገሻል መጥፎ ነኝ ብለሽ እንድታስቢ። ፕሮግራም ተደርገሻል አይናፋር ፈሪ እንድትሆኚ። ፕሮግራም ተደርገሻል አሁን ያለሽ ህይወት እንድትጠዩ። እንዳለ ሀበሻ እየኖረ ያለው ህይወት እስኪ ተመልከቺው። እንዳለ ሀበሻ እስካሁን ይህ ቪዲዮ እያየሽው ካለሽ ማለት ነው ታውቂዋለሽ እየተናገርኩት ያለውት ነገር። እንደውም አዲስ እንዳልሆነብሽ እርግጠኛ ነኝ። ይህ ነገር እየተናገርኩት ያለውት ነገር የሆነ ቦታ ታውቂዋለሽ፣ እያስታወስኩሽ ነው። ገባሽ አይደለ? so wake up please. you need to wake up because you can create your own reality. ፊልም ነው ይሄ ህይወት። ፕሮዲዩስ ማድረግ ጀምሪ። ሰዎችን መጥራት ማስወጣት ትችያለሽ ከህይወትሽ። እውነቴን ነው የምልሽ። ተነሺ አሁን create your reality. you deserve it. ወፍር ያለው እንግዲህ as you can see my cheek is all getting fatter and fatter ትላለች ለመቆራመጥ fatter ማለት ነው በአገረኛችን። በጣም ስፖርት ለመጀመር ወስኛለሁ። እንግዲህ ብዙ ነገር እያረኩኝ ነው። ዳይቴን አውጥቻለሁ። ማለት የምፈልገው ነገር እንግዲህ ምንድነው ተስፋ አትቁረጡ። ሁሌም መውደቅ መማር ማለት ነው ነገር። እኔ እየተማርኩ ነው፣ እግዚአብሔር ይመስገን ከስተቶቼ እየተማርኩ ነው። አሁንም ትንሽ እየደከምኩ ነው። ኩክ ማድረግ ይሰለቸኛል። ኩክ ማድረግ እለማመዳለሁ ብዬ አስባለሁ። እነዚህ ነገሮች ነው የሚቀሩኝ። አሁን እነዚህ ነገር ካስተካከልኩኝ ማን ጋር አንተ ያለኝ ይሳካልኝ።